ወንዶች ለካ ሽንታችሁን ማቋረጥ አትችሉም ወይ ደግሞ ጫፉን ካልያዛችሁት ብቻ ይከብዳችኋል ሽንት ማቋረጥ። አየርስ ፈስ ቢመጣስ መያዝ ትችላላችኋ። ስለዚህ እሱን ጡንቻ እንድትለዩልኝ ነው። የዳሌ ጡንቻ ፈስ የምትይዙበትን ጡንቻ ከለያችሁት በግንኙነት ሰዓት ቶሎ መጨረስ የምትቸገሩ ከሆነ ኦ ደግሞ ግንኙነቱ እንዲቆይ ከፈለጋችሁ ኬግል የሚባል ስፖርት አለ። ይሄ ስፖርት የሚሰራው እንዴት ነው? የዳሌያችንን ጡንቻ እናጠነክራለን። አየር ሲመጣ የምንይዝበትን ጡንቻ ማለት ነው ያዝ አድርገን ለ5 ሰከንድ ያዝ፣ ለ5 ሰከንድ ለቀቅ። ይሄንን ለ30 ሰከንድ በቀን 3 ጠዋት፣ ምሳ ሰዓት፣ እራት ብትሰሩት ማለት ነው ልክ በግንኙነት ሰዓት ይሄ የመጨረስ የመርጨት አይነት ስሜት ሲመጣ ያቺን ኬግል ጡንቻዋን ያዝ ስታደርጉ ግንኙነቱን ወደ ኋላ የማስመለስና የማቆየት ነገር አለው። ቶሎ መጨረስ የምትቸገሩ ከሆነና ሕክምና እያደረጋችሁ ከሆነ ይሄንን ስፖርት ጎን ለጎን ኦር ደግሞ ሕክምና ካልጀመራችሁ ይሄንን ስፖርት በደንብ ሱና ለውጥ ካላያችሁ ሕክምና ማግኘት ያስፈልጋል። ምክንያቱም ይሄንን ስፖርት ሰርታችሁ ለውጥ ላታዩ ትችላላችሁ። ጋራንቲድ አይደለም፣ ግን በግንኙነት ይብን ጎበዝ ከሆናችሁ ያግዛችኋል የበለጠ ሰውነታችሁን እንድትቆጣጠሩ። ስለዚህ አየር ያዙ በቀን 3 ለማለት ያለው ቴክ